እና ባካችሁ ብር ምናምን ይዞብኝ ነው ሼህ ሲራጅ የሚባል ኪሎ ሲታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። የሀገሬ ልጆች መግቢያ ቪዲዮ እንዳያችሁት ይህ ልጅ ሳውዲ አረቢያ ገጠር ነው የሚሰራው እና ገንዘብ በአማና አስቀምጦ ሰውየው ራሱ ጠፋና አፋልጉኝ እያለ ነው ማለት ነው። የምታውቁ ሰው ካላችሁ ተባበሩ። ጅዳ አካባቢ ያላችሁ ሰዎች ይሄ የሚባለው ሰውዬ ትልቅ ሰው ናቸው። ጅዳ ነው የሚኖሩት። ኪሎ ሲታ የሚባል ሰፈር እዛ ቤት አላቸው። እዛ ከልጆቻቸው ጋር ነበር የሚኖረው አንተ ልበል አንቱ ብቻ ስራቸው አንተ ነው የሚያስብለው፣ አንቱ ሳይሆን ማለት ነው። ግን ትልቅ ሰው ናቸውና የወንድማቸውን ስም እየጠቀሰ ነው እንግዲህ ቪዲዮ ላይ ያው አላስገባሁትም። ቪዲዮ ላይ የወንድማቸውን ስም ወንድማቸው ትልቅ አሊም ናቸው እና የእሳቸውን ስም እየጠቀሰ ነው ቪዲዮ የሰራው ልጁ ማለት ነው። እና ሰውየው ምን ያህል ብር እንደበላው አልገለጸም ልጁ ቪዲዮ ላይ ግን በየግሩፑ ሼር አድርጉልኝ እያለ በጣም በሚያሳዝን ሁኔታ ሪካርድ አድርጎ ነው ማለት ነው ልጁ ሲናገር። አስቡት ወላሂ የሆነ ሙሉውን ቪዲዮ ብታዩት በጣም ነው የሚያሳዝነው ያለበት ሁኔታ። በረሃ ነው ያስታውቃል ከጀርባው ማለት ነው። እና ኪሎ ሲታ ያላችሁ የነበራችሁ በእርግጥ አሁን ቦታው ፈርሷል። ሰውየው እዛ ቤት ነበረው እና ቤት ነበረው እዛ ትንሽዬ ሱቅ አላችሁ እዛ ከልጆቻቸው ጋር እዛ ነበር የሚኖሩት። እና ሁሉም የማዳም ቅመሞች እንዳለ የወሎ ሰው እሳቸው ጋር ነበር ገንዘብ የሚያስቀምጡት ማለት ነው። እና አስቡት በጣም ብዙ ሰው ነው የሚያስቀምጠው። በጣም ብዙ ሰው ብዙ አመት የቆዩ ናቸው ሰውየው። ነገር ግን ምን አሳስቷቸው እንደሆነ አላቅም፣ ወይ አስበውበት ይሁን ወይ አቅደውበት ይሁን አላቅም። ብቻ የብዙ ሰው ሪያል ነው ይዞ የጠፋው። ያው አደባለኩት አንቱ እያልኩኝ ማለት ነው። ነገረ ስራው የሰውየው እንትን ብሎኝ ነው። እና የብዙ ሰው ሪያል ይዞ ጠፍቷል። ይህ ልጅ እንደምታዩት በበረሃ ተቃጥሎ የአምስት አስር ብሎ የሰባሰባትን ገንዘብ በአማን አስቀምጦ ሰውየው ልም አለ ማለት ነው። እና እባካችሁ ጅዳ ያላችሁ ኤምባሲ የምትመላለሱ አላችሁ እዛ አካባቢ የምትውሉ ሰዎች ጋር ነው ይሄ ቪዲዮ ሲንሸራሸር ያገኘሁት ማለት ነው።